የንጉሶች ፍልሚያ ከእግር ኳስ በስተጀርባ ያለው የስፔንና የአርጀንቲና የታሪክና የፖለቲካ ፍጥጫ ዛሬ ምሽት 4 ሰዓት ላይ የእግር ኳስ አምላክ አስገራሚ ተአምራትን ይሰራል። ከዛሬ 20 ዓመታት በፊት በማድሪድና ባርሴሎና ጎዳናዎች ላይ ማንም ሊገምተው የማይችለው ታሪክ ተጽፎ ነበር። ገና የ20 ዓመት ወጣት የነበረው ሊዮኔል ሜሲ የወደፊት እጣ ፈንታው ምን እንደሚሆን የማይታወቅ የ5 ወር ሕፃንን በባርሴሎና ካምፕ ውስጥ ሲያጥብ ይታያል። ያ ሕፃን ደግሞ ላሚን ያማል ይባላል። ዛሬ ያ ሕፃን አድጎ የሜሲን ታሪካዊ ቁጥር 10 ቁጥር ማሊያ ለብሶ በባርሴሎና ቤት እየተጫወተ ይገኛል። ያማል ዛሬ ምሽት በኒውዮርክ በሚደረገው የዓለም ዋንጫ ፍጻሜ ላይ የዓለማችንን ታላቁን ንጉስ ፊት ለፊት ለመጋፈጥ ወደ ሜዳ ይገባል። ይህ ጨዋታም የዋንጫ ፍልሚያ ብቻ አይደለም፣ የዘመናት የታሪክ ዱላ ቅብብልና በሁለት ታላላቅ ሀገራት መካከል ያለ የክብር ጦርነት እንጂ። ያማልና ሜሲ ከተመሳሳይ መንደር እስከ ዓለም ቁንጮ። ቢቢሲ ስፖርት ታሪክ ሰሪ ወይስ ቁጭት ሲል በሰየመው ዘገባው ላይ እንዳሰፈረው የላሚን ያማል የዓለም ዋንጫ ጉዞ እስካሁን በተወሰነ ደረጃ በጉዳት ምክንያት የተገደበ ሆኗል። ነገር ግን በሜዳ ላይ የሚፈጥረው መናወጥ ግን አልቆመም። ያማል በውድድሩ 49 ጊዜ ተከላካዮቹን ለማለፍ በመሞከር ከማንኛውም ተጫዋች በላይ አስፈሪነቱን አሳይቷል። ያማል ሁልጊዜም ወደ ሜዳ ሲገባ የሚናገረው ነገር አለ። ሮካፎንዳ የኮንክሪት ሜዳ ላይ ሲጫወት የነበረኝን ነፃነት ማግኘት ፈልጋለሁ ይላል። ይህ የያማል ታሪክ ልክ እንደ ሊዮኔል ሜሲ ነው። ሜሲም ከሮዛሪዮ ድህነት ተነስቶ ነው ዓለምን የተቆጣጠረው። ሜሲ የመጀመሪያውን የዓለም ዋንጫ ያሸነፈው በ35 ዓመቱ ነበር። የ19 ዓመቱ ያማል ግን ዛሬ ካሸነፈ ከፔሌና ምባፔ በመቀጠል በታዳጊነቱ የዓለም ዋንጫን ያነሳ ድንቅ ኮከብ ሆኖ በታሪክ መዝገብ ላይ ስሙ በወርቅ ይጻፋል። የስፔኑ አሰልጣኝ ሉዊስ ዴላ ፉንቴ ያማልን ሲያወድሱ እርሱ እንደ ሚኬል አንጀሎ ወይም ደግሞ ሳልቫዶር ዳሊ ያለ የተለየ የጥበብ ሊቅ ነው፣ እኛ ድንቅ የምንለውን እሱ እንደ ተራ ነገር ያደርገዋል ይላሉ። ከእግር ኳሱ በስተጀርባ ግን ሌላ ትልቅ እውነትም አለ። አርጀንቲናና ስፔን ጥልቅና የተወሳሰበ የታሪክ ትስስር አላቸው። አርጀንቲና ለዘመናት በስፔን የቀኝ ግዛት ስር የነበረች ሀገር ናት። በ1816 የአውሮፓውያኖቹ አቆጣጠር ነፃነቷን ብታውጅም በሁለቱ ሀገራት መካከል ያለው የስነ ልቦና ፍልሚያ ግን አሁንም አልቆመም። አርጀንቲናውያን ስፔንን የእናት ሀገር ብለው ቢጠሩም በሜዳ ላይ ግን የስፔንን የበላይነት ሰብረው የራሳቸውን ማንነት ከፍ ለማድረግ ያላቸው ጉጉት ወደር የለውም። በሌላ በኩል ባለፉት 10 ዓመታት በአርጀንቲና በተከሰቱት ተከታታይ የኢኮኖሚ ቀውሶች ምክንያት በሚሊዮኖች የሚቆጠሩ አርጀንቲናውያን ወደ ስፔን ተሰደዋል። ስፔን ለአርጀንቲናውያን መጠለያና እግር ኳሳቸውም የሚያሳድጉበት መድረክ ብትሆንም ይህ ማለት ሜሲ በባርሴሎና ቤት እንዳደገው ማለት ነው። ይህ ሁኔታ ግን በሁለቱ ህዝቦች ዘንድ እኛንን ያሳደግናችሁ በሚልና እኛ ግን በእግር ኳስ ጥበብ እንበልጣችኋለን የሚል ድብቅ የባህልና የማንነት ፍጥጫን ወልዷል። ይህ ታሪካዊ ቁስል ደግሞ በቅርብ ጊዜ በተለይም ከ2024 እስከ አሁኑ 2026 ድረስ ወደ ከረረ የጂኦ ፖለቲካ ጦርነት ተቀይሯል። በአርጀንቲናው ቀኝ ዘመም ፕሬዝዳንት ሃቬር ሚሌ እና በስፔኑ ግራ ዘመም ጠቅላይ ሚኒስትር ፔድሮ ሳንቼዝ መካከል የተፈጠረው ግልጽ የቃላት ጦርነት ሁለቱን ሀገራት የዲፕሎማሲ ግንኙነት እስከማቋረጥ አድርሷቸዋል። ፕሬዝዳንት ሚሌ የስፔኑ ጠቅላይ ሚኒስትር ባለቤት ሙሰኛ ብለው መክሰሳቸውን ተከትሎ ስፔን አምባሳደሯን ከአርጀንቲና አንስታለች። በመሆኑም የዛሬው ጨዋታ የአርጀንቲናው ነፃ ገበያ ካፒታሊዝም እና የስፔኑ ሶሻሊዝም ርዕዮተ ዓለም ፊት ለፊት የሚጋጩበት፣ የአገራት መሪዎቹ ክብራቸውን በ90 ደቂቃ ጨዋታ ውስጥ የሚፈልጉበት የፖለቲካ መድረክ ሆኗል። ፖለቲካው ቢከፋም ታሪኩ ቢከብድም ዛሬ በ90 ደቂቃ ምላሽ የሚያገኘው ግን በአረንጓዴው ሜዳ ላይ ብቻ ነው። አንድ የስፔን ደጋፊ ለቢቢሲ እንደተናገረው ስፔን ዛሬ ካሸነፈች ያማል ለዘላለም ታሪክ ሰሪ ወይም ደግሞ ሌጀንድ ይሆናል። ከተሸነፍን ግን ማንም ይሄን አያስታውሰውም፣ ትልቅ ቁጭትም ይሆንበታል ብሏል። ሊዮኔል ሜሲ የመጨረሻውን ዘውድ ለአርጀንቲና ይደፋል ወይስ ያማል የንጉሱን በትረ ስልጣን ተረክቦ አዲሱ የዓለም ንጉስ መሆኑን ያውጃል? መላው ዓለም ትንፋሹን ውጦ ይህንን ታሪካዊ ምሽት 4 ሰዓት ላይ ይጠባበቃል።